ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ አድርገ ዳጥ ብሎኛል። እንደዚህ አይነት ምስጢረ ስላሴ ምስጢረ ስጋዌን ብዙ ባታወጡ ይላሉ አባቶቻችን። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ግን ለስላሴ ለመላእክት ለነፍስ ጾታ አይነገርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን የሰበጉ ሚዲያ ቤተሰቦች እንደምሰነበታችሁ። ዛሬ በዝግጅታችን ይዘንላችሁ የቀረብነው በቤተ ክርስቲያናችን እጅግ ብርቅና ድንቅ የሆኑ የእውነተኛ መንፈሳዊ አባትንና የጥልቅ ዕውቀትን መገለጫ የሆነ ተግባር ነው። ብዙ ጊዜ ዕውቀት ሰውን ያስታብያል። በተለይ ደግሞ ለብዙ ዘመናት በመምህርነት ወንበር ላይ ተቀምጦ አእላፍ ደቀ መዛሙርትን ያፈራና በዕውቀት የገነነ ሰው የሰራውን ስህተት በይፋ አምኖ ይቅርታ ሲጠይቅ ማየት በዘመናችን እጅግ ድንቅ የሆነ ነገር ነው። ይህ ተግባር ሊከናወን የሚችለው ደግሞ የቤተ ክርስቲያንን ዕውቀት አጥግቦ የጠገበ የመንፈስ ቅዱስ ትህትና በልቡ የነገሰ ሰው ሲሆን ብቻ ነው። አባታችንና መምህራችን ለ40 ዓመታት ያህል በወንጌል አገልግሎት የቆዩ ቢሆንም ከሰውኛ ድካምና ከንባብ መደራረብ የተነሳ ምስጢረ ስላሴንና የጾታን ነገር በተመለከተ በነበራቸው ትምህርት ላይ የመንሸራተት አጋጣሚ ተፈጥሮ ነበር። ከዚህ በፊትም ቪዲዮ ላይ አስቀምጬላችሁ ነበር። ነገር ግን ሊቀ ሊቃውንት አባ ገብረ ማርያም ይህንን ስህተታቸውን በምክንያት ከመሸፈን ይልቅ ተሳስቻለሁ፣ ምዕመናንን አደናግሬያለሁ በማለት በሚዲያ ቀርበው ይቅርታን መርጠዋል። እውነተኛ አዋቂነት ስህተትን አምኖ እውነትን መከተል መሆኑን በተግባር ያሳዩበትን ይህንን እጅግ ጣፋጭና አስተማሪ የሆነ የይቅርታ ቪዲዮ አብረን እስኪ እንመልከት። አድጦኝ ነው ዳጥ ብሎኛል። ዛን ጊዜ ትንሽ አንዳንዴ መስከር አለ አይደለ? በምስጢር አንዱ መነኩሴ ምን አሉኝ? ምስካየ ዙናን አንድ መነኩሴ አቤት 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 የትምህርት ፈልቶ አንድ ቀን የፈነዳቦት እንደሆን ምን ይሆኑ አሉኝ። ያለኝ ያለ አንድ ቀን ፈልቶ ያሉኝ። ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ስላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትምና ይደናገራሉ ምዕመናን። እንደዚህ አይነት ምስጢረ ስላሴ ምስጢረ ስጋዌን ብዙ ባታወጡ ይላሉ አባቶቻችን። እና ያን ሰዓት አንድ መምህር ለስላሴ ሴትም ወንድም አይባሉም እያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። ይሄን ወኩሎም ለተርፎ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ? መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና በገጸ ንባብ ከዛ በትርጓሜ ከዛኛው መጽሐፍ አደናገረኝ። ምን ግን ለስላሴ
ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ እነ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዝረት ገባ ይላል። ሰው ከሆነ አኳያ በተለየ ካልን እኮ እነሱ ስጋ አለበሱም። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ክቡራትና ክቡራን ተመልካቾቻችን አሁን የተመለከታችሁት ቪዲዮ ከአንድ ትልቅ መምህር የምንማረው ታላቅ የህይወት ትምህርት ነው። መምህራችን በንግግራቸው ውስጥ በግልጽ እንዳስቀመጡት ስለ ምስጢረ ሥላሴ ረቂቅነት ሲተነተን ለሥላሴም ሆነ ለመላእክት አልፎም ተርፎም ለሰው ነፍስ የወንድ ወይም የሴት ጾታ እንደማይነገርላት በግልጽ አስተምረውናል። ጾታ ለፍጥረታት የተሰጠ እንጂ ለፈጣሪ እንደማይነገር ሥላሴም አንቀጽ እንጂ ጾታ እንደሌላቸው በሚገባ አብራርተዋል ማለት ነው። ይህንን እውነት ለማረጋገጥ የራሳቸውን ዕውቀት ብቻ ሳይሆን ወደ ርዕሰ ሊቃውንትና ወደ መምህራቸው ዘንድ በመደወል መመካከራቸውና መመርመራቸው ለእውነት ያላቸውን ታማኝነት ያሳያል። መምህራችን የኔ 100% ስህተት ነው ብለው የሰጡትን ቃል በቤተ ክርስቲያናችን ታሪክ ውስጥ ትልቅ ቦታ የሚሰጠው የትህትና መዝገብ ነው። እኛም ከዚህ ምን እንማራለን? ዕውቀት የሚከበረው በትህትና ሲታጀብ መሆኑን ነው። አባታችን ለ40 ዓመታት የገነቡትን ስም ሳይሆን የክርስቶስን መንጋ ላለማደናገር ሲሉ ያሳዩትን ይህ ግልጽነት ለሁላችንም አርአያ ነው። የምስጢረ ሥላሴን ረቂቅነት ሳንመረምር ነገር ግን አባቶቻችን በሰጡን ቃል መሰረት ጾታ ለማይነገርላቸው ሥላሴ እየሰገድን በሃይማኖት እንድንጸና መልእክታችን ነው። እግዚአብሔር አምላክ የአባታችንን ዕድሜና ጤና ይባርክልን። እኛንም በትህትና የምንመላለስ ያድርገን። ወስብሐት ለእግዚአብሔር።